ታላቅ ህዝባዊ ሰልፍ በደቡብ አፍሪካ ለምትኖሩ ኢትዮጵያውያንና ኤርትራውያን ወገኖቻችን በሙሉ የኢትዮጵያኑ ጭንቀትና መከራ መጀመሪያ እንጂ መጨረሻ እንዳልሆነ ሁሉም ያውቃል። በመኖርበት ሀገር ልጆቻችን ተምረው በወረቀት ምክንያት መልቀቂያ ፈተና ለመውሰድ ይቸገራሉ። ተወልደው ባደጉበት ሀገር በትጋታቸው ባገኙት ውጤት ወደ ዩኒቨርሲቲ ለመግባት ከሌላ ሀገር እንደመጣ ተማሪ ክፍያቸው እንኳን ይለያል። የኢትዮጵያ መንግስት በየቀኑ በሚፈጥረብን የሐሰት ትርክት ምክንያት የመኖሪያ ፈቃድ ቀርቶ ጊዜያዊ መቆያ እንኳን ማሳደስ እንደ ሰማይ ርቆናል። በአገራችን ኢትዮጵያ የእልቂትና መከራ ገፈት ቀማሽ ተበራክቷል። በየሰዓቱ የሚሰደደው ኢትዮጵያዊ ስፍር ቁጥር የለውም። ስለዚህም በማርች 28 2025 ከጧቱ 3 ሰዓት ጀምሮ ፕሪቶሪያ በፕሬዝዳንቱ መቀመጫ ዩኒየን ቢልዲንግ ለራሳችን መኖሪያና ሰቆቃው ላላለቀለት ወገናችን ድምጽ እንሁን። በተለይም በኢትዮጵያ አማራ ተወላጆች በሚኖሩበት አካባቢ ላይ ለተከታታይ ዓመታት ሲፈጸም የቆየው የውስጥ ለውስጥ የዘር ማጥፋት ወንጀል በግልጽ ተባብሶ ዛሬ በአደባባይ በድሮንና በከባድ መሳሪያ ወገኖቻችን የባሩድ ራት እየሆኑ ነው። ስለ አማራ ሕዝብ የቆሙ የሚዲያ ሰዎችና ባለምጡቅ አእምሮ ወንድሞቻችን ዘብጥያ ወርደው እየማቀቁ ነው። በደቡብ አፍሪካ የሚገኘው የተባበሩት ሁሉም የአማራ ማህበር ሁለተኛውን ዙር ዓለም አቀፍ የተቃውሞ ሰልፍ እንቅስቃሴ በይፋ መጀመሩን እያስታወቅን ለማርች 28 2025 ዓ.ም አይቀሬ ቀጠሮ ተይዟል። ይህ ሰልፍ ሁሉንም ኢትዮጵያዊና ኤርትራዊ ስደተኛ ይመለከታልና መቅረት አይታሰብም። መነሻ ጂፒ ስትሬት፣ መድረሻ ፕሪቶሪያ ዩኒየን ህንጻ፣ ሁሉም የተባበሩት አማራ ማህበር በደቡብ አፍሪካ